በሚል ፈታ የሚያደርግ ኹጥባ በርግጥ ገና ብዙ ኹጥባዎቻችን ብዙ ኢንሻአላህ መስተካከል ይፈልጋል። የኢትዮጵያ ኹጥባ እንቅልፍ የሚያስተኛ እንጂ ብዙም የሚያነቃም አይደለም። እንኳን ለኒካ አይደለም ለሌላም ነገር የሚሆን አይደለምና ግን ወንድሞች አሁን እዚህ ውስጥ ያላችሁ ወንድሞቻችን ወላሂ እያንዳንዳችን ኃላፊነት አለብን። እኛም እየወለድን ነው። ሰው ለወለደው ልጅ እንኳን መጨነቅ እኮ አለበት። ማንን ሊያገባ ይችላል? እንዴት ሊያገባ ይችላል? ከዚሁ በሩን እየከፈትንላቸው እያስተካከልንላቸው ካልሄድን ጥሩ አሻራ ጥለንላቸው ካልሄድን ብዙ ይቸገራሉ። የኢትዮጵያ ኑሮ ማየት አለብን። ምን ልናግዛቸው እንደሚገባ ማየት አለብን። ሀብታሙ ማነጋገር የምንችልበት ማናገር አለብን። ጁምዓ ኹጥባ ላይ ሊነገር የሚገባው ትልቅ መልእክት ነው። ሁሉም ላጤ ወይ አንድ ቀን ጁምዓ ኹጥባ እንዲያደርግ ደግሞ ቢፈቀድለት እሱም ጥሩ ነው። የበለጠ ጥሩ የሆነ መልእክቶች ነው የምንሰማው ብዬ ነው የማስበው ከውስጡ ስለሆነ የሚናገረው። ግን አብዛኛው ሰው ትዳር ነው ያለው። የሌላው ትዳር ብዙም የሚያሳስበው አይመስለኝም አላህ ያዘነለት ካልሆነ በስተቀር። ስለዚህ እዚህ ጉዳይ ላይ ያለን ወንድሞች ሁሉ እህቶቻችን 50 ሆኖ ስለወጡ አይደለም፣ የሁሉም ቁስል ነው። የሁሉም ያገባን እንደው በተቻለ መጠን ደላላ ነው ለዚህ ኸይር ስራ ኢንሻአላህ። እስቲ እኔም አገናኝቼ አጋባቸዋለሁ በል። አንዳንዱ ደግሞ አጋባ ስትላቸው አረ የተጣሉ ጊዜ ነው የሚያስታውሱኝ ይላሉ። ምን ችግር አለ? የተጣሉ ጊዜ የሚያስታውሱ ኮሚሽን አልበላህ ከአላህ Subhanahu Wa Ta'ala ነው የምትቀበለው። ወማ አስአሉኩም ሚን አጅር ኢን አጅሪያ ኢላ አላህ ነው የምንቀበለው ከአላህ Subhanahu Wa Ta'ala ስለሆነ የፈለጉትን ነገር ይበሉ። ለብቻ ላጤነት መቆም አለበት። እህቶቻችን መሰተር አለባቸው። ወላሂ ያለ ትዳር የሚያምርባቸው ነገር የለም። ራሳችሁን ብቻ ጠብቁ። የዚህ ሁሉ ደግሞ ስኬት ልንገራችሁ፣ احرص على ما ينفعك واستعن بالله። ለሚጠቅም ነገር ጥረት አድርጋሉ ነብዩ አለይሂ ሰላቱ ወሰለም። واستعن بالله ጥረት ካረክ በኋላ ደግሞ ያ ረቢ አንተው ዘውጄ። እስቲ አሁን ይሄ ትምህርት አንገብግቦን እንደተቀመጥነው ሁሉ ትምህርቱ ሲያልቅ እንኳን ረካዓቴን ሰግደን ያ ረቢ ዘውጄ አኺራ መገዛባት ሳሊ ሆነችውን ተቂይ ሆነችውን ሳሊ ሆነውን ተቂይ ሆነውን ያ ረቢ ወንጀል ላይ አጣለኝ። ሞባይል ላይ ከሚታይ ደግሞ ማንኛውም አንተ የምጠላው ነገር አንተው ጠብቀኝ። ለሐላልና ለሐላል ብቻ ከሚሞቱት ሰዎች አንተ አድርገኝ ብለን እስቲ ዱዓ እናድርግ። ስለዚህ እኔ አሁን እስከ 8 ሰዓት ባወራም ጥቅሙ እሱ አይደለም። ለሚጠቅመን ነገር ጥረት ይፈልጋል። احرص على ما ينفعك واستعن بالله بالله ላይ ተመካ ولا تعجز ሰነፋቱ ጥረት አድርገ የሆነ ነገር ሲቀጥምህ فإن أصابك شيء አንድ ነገር ካጋጠመ فلا تقل لو أني فعلت كذا وكذا እንዳትል ወይኔ እንዲባረግ ኖሮ አትበል። ምን ልበል? قدر الله وما شاء فعل። አላህ ወሰነ፣ የሚፈልገውን አድርጓል። እቺ ልጅ አንተ ጋር መምጣት ካለበት፣ ይሄ ልጅ አንቺ ጋር መምጣት ካለበት አላህ ወስኖታል። ስለዚህ አኺራዬ እንዴት ልነግድበት ነው? አኺራዬ እንዴት ልስራበት ነው? ይሄ ነው ከኛ የሚጠበቀው። ጥሩ በትዳር የታጠረ ወንድማችንን ባገኘን ቁጥር፣ ጥሩ በትዳር የታጠረ እህትን ባገኘ ቁጥር ጥሩ ትውልድ ነው የሚፈጠር። ጥሩ ትውልዱ ደግሞ የሚያምረው ከምንም በላይ በአላህ Subhanahu Wa Ta'ala በፈቀደው ሐላል መንገድ ሲገኝ ብቻና ብቻ። ስለዚህ የሴቶቻችን ክፍተት፣ የወንድሞቻችን ክፍተት፣ የእናት አባቶቻችን ይሄ ይደረጋል ብላችሁ ተራራ ያረጋችሁትን ቤተሰቦቻችን ክፍተት፣ የባለ ሀብቶች ክፍተት፣ የዑለሞቻችን የዱዓቶቻችን ክፍተት፣ ይሄን በጋራ ከፈታን እንጃ በአጭር ጊዜ ዘመቻው እንደዚሁ ከቀጠለ والله ብዙ ነገሮችን እንሰማለን። ጉዳዩ ባያስጨንቀን እኛም እንግዲህ ተዘወጁ ያለን ተዘውጀንም ቤታችን ትተን የመጣ ነው። ለምን
የሙስሊሙ ጉዳይ ያላሳሰበው ከኛ አይደለም ብለዋል ረሱል አለይሂ ሰላቱ ወሰለም። በምንም ጉዳይ ያሳስበናል። እህቴ የጎን ጓደኛ ቢኖራት፣ ወንድሜ የጎን ጓደኛ ቢኖረው፣ እህቴ ልጇን አቅፋ ባያት፣ ወንድሜ ልጁን አቅፎ ብናይ ደስ ይለናል። ከዚህ የበለጠ ትልቅ ነገር የለም። አሁን በተነፈሰና ባልተነፈሰ እንዳይመስላችሁ። ሰው ሁሉ ግራ ገብቶታል። እንዴት ላግባ ግራ ገብቶታል። ስለዚህ ምን እናድርግ? ማቅለል፣ በጋራ ሁላችንም ማቅለል። የደከምንበት የሰበሰብነው ገንዘብ ለቤት ክራያችን፣ ኢንጆ የምናደርግበት ለቤታችን፣ ሌላን ሰው ማንጠይቅበት አስቤዛ ለቤታችን አድርገን ነው መሄድ ያለብን። ስለዚህ የግድ ሁላችሁም እዚህ ጋር እንደው ተቀመጥኩት ዳይ መሆን አይጠበቅባችሁ። አጋቡ፣ ዳይ ሆናችሁ አሳያት። እህቴን ዳይ ሆንክ፣ ልጄን አግባት በል ዳይ ሆንክ። በቃ ዳይ ማለት እኮ በቃ ዝም ብሎ ሲጀምር ኢነ አልሐምዱሊላህ ብሎ የሚጀምር አይደለም። ዳይ ነው። በእያንዳንዱ አላህ በሰጠን ነገር ዳይ ነው። ስለዚህ ወንድሞቼ እህቶቼ ዘውጁና ያላችሁት ድንገት አላህ ዛሬ ታሪካዊ ቀን ሊያደርግልን ነው። ሳይ ወላሂ እኔ አንዳንዱ ባክ ዝም ብላቸው ብሎ ይነግረኛል። እኔ ግን ወላሂ ረበሸኝ። በሚዲያ መጡ አልመጡ ሌላ ጉዳይ ነው። ግን እህቶቼ ናቸው። እነዚህ ተነፈሱ፣ ያልተነፈሱት ሚሊዮኖች እንዳሉ ግን ማወቅ አለብን። አንድ ሰው እንደ ተፈጥሮ ስናይ ከበላ ከጠጣ ምን ይፈልጋል? ሰው ነው። ተፈጥሯዊ ነገር አላህ አድርጎበታል። ምንም የማንደባበቃቸው ነገሮች በሌለን ኢማን ምንም ስሜት እንደሌለን። መቼም ሰው ስሜት የለኝም የሚል ሰው ካለ መመርመር ነው ያለበት። በሽታ ያለበት መታከም ነው ያለበት። ይሄ የጤንነት መገለጫም ነው። አንድ ሴት ወንድም መፈለጓ፣ አንድ ወንድ ሴትም መፈለጉ የጤንነት መገለጫ ነው። ያ የጤንነት መገለጫ በምን መልኩ ወደ ሐላል መምጣት አለበት እንጂ የሚለው ጥያቄ ስሜት የለኝም በሚል አካሄድ ከሆነ እያወራን ያለነው እሱም አይደለም። አላህ ነው በሁላችንም ላይ ይሄን ነገር ያደረገው። ያ ነገር ሲመጣ ደግሞ የዘር መገኛ ነው ያደረገው። ያ የዘር መገኛ ደግሞ ረበና ሐብለና ሚን አዝዋጅና ወዙርየትና ቁረተ አዩን የአይን ማረፊያዎችንም ለማግኘት ነው። እነዛም ልጆች ናቸው። እነዛም በዘውጁና ነው የሚገኘው። ስለዚህ የዚዋጅ ጉዳይ ካለን ደቂቃ አንፃር ብዙ የምንሄድበት አይደለም። የአንዳንድ ወንድሞቼን ሐሳብ ለመቀበል ግን ሙቤ ባስገደደ መሰረት አንዳንድ ሐሳብ እቀበላለሁ። ከዛ ውጭ ግን የዛሬው ብዙም ለሐሳብ የሚያመችም አይደለም። ተግባር ነው የሚፈልገው። ስለዚህ እኔ ምን ልስራ? ሁላችንም እስቲ ስራ እንያዝ። ኢንሻአላህ አዲስ ታሪክ አዲስ ስራ መጀመር አለብን። ይሄ ሲባል በቃ ነገ የሆነች እህትና አይቶ ቶሎ ማክሰኞ እንዲያገባ አይደለም። ትንሽ ደግሞ ከአንዳንድ ሰው ምንድነው ትዳር ውስጥ ስገባ ማወቅ ያለብኝ፣ መረዳት ያለብኝ፣ መገንዘብ ያለብኝ የሚል በተቻለ መጠን ደግሞ ያላገቡ ወንድሞቼና እህቶቼ አጠገብ በጣም የምትሳሳቱ ወንድሞችና እህቶች አላችሁ። እንትናና እንትና እኮ ተጣሉ፣ እንትናና እንትና እኮ ፍርድ ቤት ቀረቡ፣ እንትናና እንትና እኮ እንዲያሉ አይባል። አንደኛ አይብ ነው፣ የዛን ቤት አይብ ማውጣት የለብንም። ሁለተኛ እንዲፈራ ማድረግ የለብንም። በቃ ተጋጩ፣ ከሚስቱ ጋር ተጋጨ፣ ግፋ ቢልሽ ተፋታ። ከዚያስ ከአላህ እኮ አይደለም የተፋታቸው እህቴ፣ ከአላህ አይደለም የተፋታው ወንድሜ። ሊከሰት ይችላል። ለምን እሱ መግደል አልነበረባትም፣ እሱም እሷ መግደል አልነበረበትም። ዝም ብለን የሆነ ጭራቅ አድርገን የምናቀርባቸው ነገሮች ለእህቶቻችን ለወንድሞቻችን ተስፋቸውን ሙጥጥ የሚያደርግ መሆን የለበትም። አረ የዘንድሮ ወንዶች እንዳትሉ፣ በጣም ምርጥ ወንዶች አሉ። አረ የዘንድሮ ሴቶች አትበሉ፣ በጣም ጥሩ ሴቶች አሉ። ሁሉም ሰው ጠፋ የሚል ራሱ ነው የጠፋው። ሁሉም ሰው ጥሩ አይሆንም፣ ሁሉም ሰው መጥፎ አይሆንም። አላህ የመረጣቸው ባሪያዎች አሉ፣ መጥፎዎችም ይኖራሉ። የሆነ አካል ግን ትዳር ይዘን አረ ይቅርብኝ እኔ መቼ አንቺ ያገባችው እሷ ናት፣ የተሳሳተች እሷ ናት፣ የተሳሳተው እሱ ነው፣ እኛ እናውቀው።
ስለዚህ ሁላችንም ለሆነ አካል ከምንተው ተግባራዊ ዳዕዋችንን በተቻለ መጠን መጀመር አለብን ነው የምለው። ኢንሻአላህ እንግዲህ ውስጥ ያሉ ወንድሞችንም ከማክበር አንፃር ያለችን 18 ደቂቃ እሷን እንሰጥና ኢንሻአላህ እንዘጋታለን የዛሬው ርዕሳችን። ከዛው ተዳሩ ስንገባ ምን መምሰል አለብንና ምን የሚል በሌላ ጊዜ እንግዲህ ዘውጁና ቁጥር 2 ደግሞ እንቀጥለዋለን። አሁን ግን ዋናው